ሙስሊሙ በእነዚህ ጉዳዮች ላይ መቼም እንደማይፋታ መታወቅ አለበት። ከሙስሊሙ አለባበስ ጋር ከሰላት ጋር ከምን ጋር ተነስቶ የሚነሱ ችግሮችን ሙስሊሙ የሀገሪቱ ግማሽ ነው። ሙስሊሙን ምቾት የሚነሳ ተግባር ዛሬም ሆነ ነገ ዋጋ እንደሚያስከፍል ልታውቁት ይገባል። ግማሽ ህዝቡ ሙስሊም በሆነባት ሀገር ላይ ሙስሊሙን የማይመች ተቋማዊ ህግ ልታወጣ አትችልም። ሀገሪቱ የሙስሊሙም ጭምር ነው። የሀገሪቱ ግማሽ የሙስሊሙ ነው። እወቁት። ሙስሊሙን የማይመቹ ህጎች እያወጣችሁ ልትኖሩ አትችሉም። በዛ ቢባል ሰላማችንን ትረብሻላችሁ እንጂ አይቀርም፣ እንታገላችኋለን። ስለ ትምህርት ጥራት ማሰብ ያለባችሁ እናንተ የምታጠነጥኑት በሙሉ ስለ አፋኝ ህግጋት ብቻ ነው። እንዴት አድርገን ተማሪ ምቾት እንንሳ ነው የሚያሳስባችሁ። እናንተ ነውረኞች ናቸው የምትባሉት ለዛ ነው። ነውረኞች። ስለ ትምህርት ጥራት ማሰብህን ትተህ እንዴት አፋኝ ህግ አውጥቼ እንዴት ከሃይማኖቴና ከትምህርቴ አንዱን ልምረጥ የሚል ጭንቀት ውስጥ ተማሪዎችን መክተት ምኑ ነው የሚያስደስትህ? በትክክል ለሀገሩ የሚያስብ ሰው የትምህርት ጥራቱን እንዴት ላሻሽል ነው የሚለው። ተማሪዎችን ጸረ ሃይማኖት ለማድረግ የግል ሴኩላር እንዲሆኑ በግል አመለካከታቸው ለማድረግ ትጥራላችሁ። ባለጌዎች ስለሆናችሁ ማለት አገር ብትወዱ እንዲህ አታደርጉም ነበር። አንድ ትምህርትን የሚወድ ትምህርት ሚኒስቴር ተብሎ የተቀመጠ ሰው እያንዳንዱ ተማሪ ምቾት ሊያሳስበው ይገባል። አንዲት ሴት ተማሪ መማር እየፈለገች ህገ መንግስታዊ መብቷን ለማግኘት ከሃይማኖቴና ከትምህርቴ አንዱን ምረጭ ተባልኩ ብላ ለምንድን ነው የምትጨነቀው? ሙስሊም ጠል ካልሆነ በስተቀር ከሀገሪቱ እድገት ይልቅ የሙስሊሙ መቸገር የሚመርጥ ባለጌ ካልሆነ በስተቀር እንደዛ አያደርግ። ተቋማችሁ ግን ታሪኩ በሙሉ ይሄ ነው። ይህንን እንኳን ማደስ አልቻላችሁም። እስካሁን ድረስ በሙስሊሙ በዓል ላይ ፈተና ታዘጋጃላችሁ። ነውረኛ ተቋም። ሙስሊሙ ማንነት የሚቃረን የትምህርት ስርዓት መቼም ሰላም እንደማይሰጠን ወቁ። እንታገለዋለን እንጂ አይቀርም። ይህንን እንድታውቁት እንፈልጋለን። ትምህርት ስርዓቱን ሴኩላር አድርጉት፣ እሱ ተፈላጊ ነው። ከዛ አልፎ ግን ተማሪውን ሴኩላር አደርጋለሁ ብላችሁ የምትጥሩት ነገር በምንም ተአምር ሙስሊሙን የማይመች ተቋማዊ ህግ ልታወጣ አትችልም። ሀገሪቱ የሙስሊሙም ጭምር ነው።